እንዴት ዋላችሁ ወገኖቼ? የአርቲስት ሃጫሉ ሁንዴሳ ሞት ተከትሎ በአንዳንድ የኦሮሚያ ከተሞች የተከሰተውን የቤተክርስቲያን ጉዳት በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ዛሬ ሐምሌ 20 2012 ዓ.ም መግለጫ አውጥታለች። እኛም ሙሉ መግለጫውን በንባብ ይዘንላችሁ ቀርበናል። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልጃችን የሃጫሉ ሁንዴሳን ግድያውን ተከትሎ በኦሮሚያ ክልል በአንዳንድ ዞኖች ተቀነባብረው በተፈጸሙ ጥቃቶች የተጎዱ ኦርቶዶክሳውያንን መርዳትንና መልሶ ማቋቋምን አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ መግለጫ። እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ዮሐንስ ወንጌል ምዕራፍ 16 ቁጥር 20። ሃጫሉ ሁንዴሳ ስመ ጥምቀቱ ኃይለ ገብርኤል ሰኔ 22 ቀን 2012 ዓ.ም ምሽት በአዲስ አበባ መገደሉ ይታወሳል። ቤተክርስቲያን በዚያ ድንገተኛ የልጇ ግድያ ከባድ ሐዘን ተሰምቷታል። ሆኖም በግድያው የተሰማትን ሐዘን ለመወጣት ጊዜ ሳይሰጣት ሐዘንተኛነቷ ተረስቶ እና እንደ ጠላት ተቆጥራ በኦሮሚያ ክልል በአንዳንድ አካባቢዎች በክርስቲያን ልጆቿ ላይ ዘግናኝ ፍጅትና መከራ ተፈጸመባቸው። በኦርቶዶክሳዊነታቸው ብቻ በአሰቃቂ መልኩ በገጀራ ተቀሉ፣ በቁንጭራ ተቆራረጡ፣ በጦር ተወግተው፣ በጩቤ ተዘከዘኩ፣ በሚንጫ ተተለተሉ፣ በዱላ ተቀጥቅጠውና በደንጊያ ተወግረው ተገደሉ። አስከሬናቸው በጎዳና እየተጎተተ ሲንገላታ ዋለ። ለቀናት በየቦታው ወድቆ የቆየው የሰውነት ክፍላቸው ለከርሰ አራዊት ሲሳይ ሆነ። ሴቶች በልጆቻቸው በአባቶቻቸውና በባሎቻቸው ፊት ተደፈሩ። ለዘመናት የደከሙበት ቤት ንብረታቸው በጥናትና በጥቆማ እየተለየ ከተዘረፈ በኋላ ቀሪው ጋዝ እየተርከፈከፈበት በእሳት እየጋየ ወደመ። ብዙዎች ከሞቀ ቀያቸው ተፈናቅለው የክረምቱን ጨለማ በቅጽረ ቤተክርስቲያን በሚገኙ መቃብር ቤቶችና አዳራሾች፣ በልዩ ልዩ መንግስታዊ ተቋማት እንዲሁም በግለሰቦች ቤቶች ተጠልለው ለማሳለፍ ተገደዱ። ለአስከፊ ማህበራዊና ስነ ልቦናዊ ቀውሶች ተዳረጉ። ቤተክርስቲያናችን ይህንኑ የተቀነባበረ ጥቃት እንደሰማች ሰኔ 24 ቀን 2012 ዓ.ም በቋሚ ሲኖዶስ የሐዘን መግለጫ አውጥታለች። በአገር ውስጥና በውጭ በሐዘንና በጸሎት ወደ እግዚአብሔር ስታመለክት ከርማለች። የሚመለከታቸው የመንግስት አካላትን አጥፊዎችን አንታገስም፣ ተገቢውን ፍትህ እንሰጣለን፣ የተጎዱትን እንክሳለን ብለው ቃል የገቡትን ይፈጽሙ እንደሆነ በማለት በትዕግስት ጠብቃ ነበር። ሆኖም ዜጎችን ከጥቃት አስቀድሞ የመከላከልን የሚጠበቅ ፍትህን የማስፈንና ተጎጂዎችን በአግባቡ የመካስ ኃላፊነታቸውን በወቅቱና በብቃት ሲወጡ አላየችም። በጉዳዩ ላይ የተወያየው ቋሚ ሲኖዶስም በየስፍራው በአካል ተገኝቶ የደረሰውን ጉዳት የሚያጠና አብይ ኮሚቴ በጠቅላይ ቤተ ክህነት ጽሕፈት ቤት እንዲቋቋም መመሪያ ሰጥቷል። በዚህም መሰረት አብይ ኮሚቴው ተጎጂዎችን በጊዜያዊነት ለመርዳትና በዘላቂነት ለማቋቋም የሚያስችሉ ልዩ ንዑሳን ኮሚቴዎችን አደራጅቶ ወደ ስራ ገብቷል። አብይ ኮሚቴው ባወጣው መርሃ ግብር የስራው መጀመሪያ ያደረገው ጥቃቱ የተፈጸመባቸውን አካባቢዎች በዝርዝር በመለየት ተጎጂዎችን የማጽናናትና መረጃ የማሰባሰብ ጉዞ ማካሄድ ነበር። ብፁዓን ሊቃነ ጳጳሳትን፣ የአገር ሽማግሌዎችን፣ መንፈሳዊያን ማህበራትንና በርካታ የብዙሃን መገናኛዎችን ጨምሮ 260 ያህል ልዑካን የተሳተፉበት ይህ ጉዞ ከፍተኛ ጉዳት ከደረሰባቸው አካባቢዎች ውስጥ በ6 አህጉረ ስብከት የሚገኙ 25 ወረዳዎችን የሸፈነ ነበር። የአብይ ኮሚቴው ልዑካን ተጎጂዎችን በማነጋገርና ጉዳት የደረሰባቸውን አካባቢዎች በመጎብኘት ባቀረቡት ሪፖርት መሰረት የልጃችን የኃይለ ገብርኤልን ግድያ ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የመንግስትን መዋቅር ተገን ያደረጉ የእምነትና የብሔር ጽንፈኞች አስቀድመው ከተደራጁ ኃይሎች ጋር በመቀናጀት የፈጸሙት ስልታዊና አረመኔያዊ ጥቃት ዋና ኢላማ ኦርቶዶክሳውያን ምዕመናን እንደነበሩ ተረጋግጧል። ከሰኔ 22 ቀን ምሽት ጀምሮ እስከ ሰኔ 24 ቀን 2012 ዓ.ም ድረስ ባሉት 3 ተከታታይ ቀናት በተፈጸመው ጊዜ ጥቃት
ከ67 በላይ ምዕመናን በግፍና በአሰቃቂ ሁኔታ ተገድለዋል። 38 ምዕመናን ቋሚ ወይም ከባድ፣ 29 ምዕመናን ደግሞ ቀላል የአካል ጉዳት ደርሶባቸዋል። ከ7,000 በላይ ምዕመናን ከመኖሪያቸው ከመፈናቀላቸው ባሻገር በተለያየ ደረጃ ለሚገለጽ ስነ ልቦናዊና ስነ አእምሮአዊ ቀውስ ተዳርገዋል። ከ5 ቢሊዮን ብር በላይ የሚገመት ንብረታቸውንም ከዘረፋና በቃጠሎ ማጣታቸውን ከአብይ ኮሚቴ የመጀመሪያ ደረጃ ሪፖርት ለመረዳት ተችሏል። የጥቃቱን አስከፊነት በዚህ መልኩ የተረዳው አብይ ኮሚቴው ተጎጂዎችን በአፋጣኝ ባሉበት ለመርዳትና በዘላቂነት ለማቋቋም ይቻል ዘንድ አደረጃጀቱን በአዲስ መልክ በማጠናከር ተልዕኮውን በአጭር ጊዜ ለማከናወን የሚያስችለውን ስልት ቀይሶ እየተንቀሳቀሰ ይገኛል። የጉዳቱን መጠን በነፍስ ወከፍ ደረጃ የመለየት ስራ እየሰራ ሲሆን በዚህም መነሻነት እርዳታው በቀጥታ ለተጎጂዎችና ቤተሰቦቻቸው እንዲደርስ ይደረጋል። በዘላቂነት ለማቋቋምም ሁኔታዎችን ያመቻቻል። አብይ ኮሚቴው በጉዳት ጥናት መረጃው መሰረት ጊዜያዊ እርዳታን ከማድረስና ከመልሶ ማቋቋም ባሻገር መንግስት በአስቸኳይ ሊፈጽማቸው የሚገቡ ተግባራት አሉ ብሎ ያምናል። እነዚህም አንደኛ፣ ተጎጂዎች በሃይማኖታቸው በደረሰባቸው ስልታዊና ዘግናኝ ጥቃት የተነሳ በከፍተኛ የደህንነት ስጋት ላይ እንደሚገኙ በቀረበው ሪፖርትና ማስረጃ አረጋግጠናል። በወቅቱ ያሉበት ሁኔታ ለኮሮና ቫይረስና ለሌሎችም ተላላፊ በሽታዎች የሚያጋልጣቸው እንደሆነ ለመታዘብ ተችሏል። በመሆኑም የኦሮሚያ ብሔራዊ ክልላዊ መንግስትና የፌዴራል መንግስት የኦርቶዶክሳውያን ኢትዮጵያውያንን ህይወት ለመኖርና ሀብት የማፍራት ሰብአዊና ዜግነታዊ መብቶችን በማስከበር የደህንነትና የኑሮ ዋስትና በአፋጣኝ እንዲያረጋግጥላቸው ቤተክርስቲያናችን አጥብቃ ታሳስባለች። ሁለተኛ፣ መንግስት ጥቃቱን ያቀዱትን የፈጸሙትንና ያስተባበሩትን ኃይሎች እንዲሁም የተጣለባቸውን ኃላፊነት ወደ ጎን በማለት ጥቃቱን በዝምታ የተመለከቱትን በመዋቅሩ ውስጥ ያሉትን ሹማምንትና የጸጥታ አካላት የሆኑ አጥፊዎችን በቁጥጥር ስር በመዋልና በህግ ተጠያቂ በማድረግ ፍትህ፣ ርትዕ እስከ መጨረሻው እንዲያሰፍን ታሳስባለች። በዚህ ረገድ መንግስት ከጥቃቱም በኋላ ቢሆን ህግን ለማስከበር እያደረገ ያለውን ጥረት ቤተክርስቲያን በቅርበት የምትከታተለውና የምታደንቀውም ነው። ለውጤታማነቱም ማናቸውም የበኩሏን ድጋፍ ለማድረግ ዝግጁ መሆኗን ትገልጻለች። ሶስተኛ፣ በአሳዛኝ ሁኔታ በደልና ግፍ የተፈጸመባቸው ሆነው እያለ በጥቃቱ ምንም ሱታፌ የሌላቸው ንጹሐን ዜጎች በኦርቶዶክሳዊነታቸው ብቻ ታስረው እየተንገላቱ በመሆኑ ጉዳያቸው በጥንቃቄ ታይቶ ከእስር እንዲፈቱ ታሳስባለች። አራተኛ፣ አንዳንድ የመንግስት ባለስልጣናትና የፖለቲካ ፓርቲዎች የግፉዓን ሰማዕታቱን መጠቃት ያለ አግባብ ለቡድናዊና ፖለቲካዊ ትርፍ በመጠቀም በሀዘናችን ከመሳለቅ እንዲቆጠቡ መንግስትም ተገቢውን ክትትል በማድረግ እንዲያስታግስ ቤተክርስቲያን አበክራ ታሳስባለች። አምስተኛ፣ በ2012 ዓ.ም መባቻ በአንድ ቀን 97 ዜጎችና ምዕመን ካለቁበት የወርሃ ጥቅምቱ ጥቃት እንዲሁም የወርሃ ጥር የበዓለ ጥቅምት አከባበር ወቅት ከተፈጸሙ ግድያዎችና ዘረፋዎች ጀምሮ በልዩ ልዩ የሀገራችን አካባቢዎች በቤተክርስቲያንና በምዕመናን ላይ እየደረሱ ያሉ ግፎችንና በደሎችን መንግስት አጣርቶ ለፍርድ እንዲያቀርብ ውጤቱንም በይፋ ለህዝብ እንዲገልጽ ቤተክርስቲያናችን አጥብቃ ትጠይቃለች። ስድስተኛ፣ ቅድስት ቤተክርስቲያናችን ለአገር ሰላምና ለህዝብ አንድነት ባበረከተችው አስተዋጽኦ በገነባቸው የተቀደሰ ባህልና ባወረሰችው ዘርፈ ብዙ እሴት በኢትዮጵያውያን ሁሉ ልትከበርና ልትወደድ የሚገባት ናት። ከሞላው ጸጋዋና በረከቷ ያልተቋደሰ ኢትዮጵያ ይኖራል ተብሎ የማይገመት በመሆኑ የሁሉ እናትና ባለውለታ ናት ብለን እናምናለን። ሆኖም ከቅርብ ዓመታት ወዲህ በቤተ ክርስቲያናችን ላይ እየደረሱ ያሉ ተደጋጋሚ ጥቃቶች አብዝቶ እንደሚነገረው በሽግግር ወቅት የሚያጋጥሙ ተብለው ብቻ የሚታለፉ ሳይሆኑ የተሳሳቱ ርዕዮተ ዓለማዊ ትርክቶችንና ጂኦ ፖለቲካዊ ዳራዎችን መነሻ በማድረግ በተቀነባበረና በተደራጀ ስልት የሚፈጸሙ ኦርቶዶክሳውያንን የማጽዳት
እንቅስቃሴዎች እንደሆኑ ከጊዜ ወደ ጊዜ ግልጽ እየሆነ መምጣቱን ቤተ ክርስቲያናችን ትገነዘባለች። በአጭር ጊዜ ሳይታረም በዚሁ ከቀጠለም የከፋ ፍጻሜ ሊያስከትል እንደሚችል ከወዲሁ ታስገነዝባለች። ስለዚህም የፌዴራል እና የክልል መንግስታት በእኒህ ስሁል አስተሳሰቦች እና ሐሳዊ ትርክቶች ማዕቀፍ ሆነ ተብሎ የሚፈጸም ኦርቶዶክሳውያንን የማሳቀቅና የማዳከም ሃይማኖት ተኮር ጥቃትን አስቀድሞ በመከላከል ፍትህን በማስፈን ተጎጂዎችን በአግባቡ በመካስና በማቋቋም ህገ መንግስታዊ ግዴታቸውን እንዲወጡ በአጽንኦት ታሳስባለች። የተወደዳችሁ ተጎጂ ምዕመናንና ምዕመናት የመንፈስ ልጆቻችን፣ የግፍ ጥቃቱ የደረሰባችሁና በአሁኑ ወቅት በአጸደ ቤተ ክርስቲያን አዳራሾችና በግለሰቦች መኖሪያ ቤቶች ተጠልላችሁ እንደምትገኙ ይታወቃል። ስለ ቀናች ሃይማኖታችሁ የተቀበላችሁት መከራ በቤተ ክርስቲያናችን የሰማዕታት መዝገብ በወርቅ ቀለም ተጽፎ የሚኖር ነው። በግፈኞች ፊት ለማዕተበ ክርስቲያናችሁ ታምናችሁ ባሳያችሁ ጽናትና በከፈላችሁት መስዋዕት የሀገራችሁን ህልውናና አንድነት ታድጋችኋል። የቤተ ክርስቲያናችሁን ልዕልና አስመስክራችኋል። ይኸውም ለትውልድ አብነት ሆኖ በምሳሌነት ሊነገር የሚኖር በመሆኑ እናት ቤተ ክርስቲያናችሁ ኮርታባችኋለች። ለወደፊትም መላው ኢትዮጵያውያንና ኦርቶዶክሳውያን በሚያስፈልጋችሁ ሁሉ ከጎናችሁ ይቆማሉ። ብቻችሁን እንዳልሆናችሁም ቤተ ክርስቲያን ታረጋግጥላችኋለች። ዛሬ ባገኛችሁ መከራ ግፍ አድራሾች ቢደሰቱም በጊዜው ጊዜ ፍትህን በህግ ተጎናጽፋችሁ እንባችሁ እንደሚታበስና ሀዘናችሁ ወደ ደስታ እንደሚለወጥ ቤተ ክርስቲያናችን ታምናለች። በአገር ውስጥና በውጭ የምትኖሩ የተወደዳችሁ ኢትዮጵያውያንና ኢትዮጵያውያት፣ አሰቃቂው ጥቃት ከደረሰበት ሰዓት ጀምሮ በኢትዮጵያዊ ነባር አስተምህሮና የአብሮነት ባህል እርስ በርስ በመረዳዳት ዓለም አቀፍ የኮሮና ቫይረስ ወረርሽኝ ያሳደረው ከባድ የኑሮ ጫና ሳይበግራችሁ እና ርቀት ሳይገድባችሁ የጥቃቱን ሰለባዎች ለመታደግና መልሶ ለማቋቋም ያደረጋችሁትንና በማድረግ ላይ ያላችሁትን ልዩ ልዩ አስተዋጽኦ ቤተ ክርስቲያናችን በከፍተኛ አክብሮት ትመለከተዋለች። የጎሳና የእምነት ልዩነት ሳይገድባችሁ እስከ ሞት ድረስ ደርሳችሁ ላደረጋችሁት ሰብአዊና ኢትዮጵያዊ እርዳታና ድጋፍ ልዑል እግዚአብሔር ዋጋችሁን ይከፍላችሁ ዘንድ ዘወትር ትጸልያለች። በሌላ በኩል በክርስቲያናዊ የትብብር መንፈስ በኦርቶዶክሳውያን ላይ የደረሰው ጉዳት ተሰምቷችሁ ጥቃቱን በማውገዝ አጋርነታችሁን በመግለጽና በልዩ ልዩ ድጋፎች ላሳያችሁ የዓለም ኦርቶዶክሳውያን አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከበረ ምስጋናዋን ታቀርብላችኋለች። አሁንም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ተጠናክሮ የተቋቋመው አብይ ኮሚቴ በሚሰጠው አቅጣጫ መሰረት ተጎጂዎችን ለመርዳትና በዘላቂነት ለማቋቋም እያደረገ ያለውን እንቅስቃሴ በገንዘብ በቁሳቁስና በሙያ እንድትደግፉ እንደ አስፈላጊነቱን በቀጣይነት ለሚያስተላልፈው ጥሪ ንቁ ምላሽ ለመስጠት እንድትዘጋጁ አባታዊ መልእክታችንን እናስተላልፋለን። በዚሁ አጋጣሚ በሀገር ውስጥና በውጭ የምትኖሩ ምዕመናን ድጋፍና አስተዋጽኦ ማድረግ ያለባችሁ በቋሚ ሲኖዶስ የተቋቋመው የእርዳታ አሰባሳቢ አካል በከፈታቸው የባንክ የሂሳብ ቁጥሮች ብቻ መሆኑን እናስታውቃለን። ቸሩ እግዚአብሔር ለሀገራችንና ለዓለም ሰላምን፣ ለሕዝባችን አንድነትን፣ በግፍ ለተጎዱት ልጆቻችን እረፍተ ነፍስንና ለቤተ ክርስቲያናችን መጽናናትን እንዲሰጥልን እንለምናለን። ወስብሐት ለእግዚአብሔር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐምሌ 20 2012 ዓ.ም